ያንን ፓኔል የሶላር ፓኔል ኤፊሺየንሲያችንን ለማወቅ እንዴት ነው ኤፊሺየንሲያችንን ማወቅ የምንችለው? ከካምፓኒው በተጨማሪ እኛ በራሳችን መንገድ እንዴት ልናቅ እንችላለን? ለምሳሌ የዚህን ኤፊሺየንሲውን ምን ያህል ነው የሚለውን ለማወቅ መጀመሪያ የዚህኛውን ኤሪያውን ማወቅ ይኖርብናል ማለት ነው። ሶ የዚህን ኤሪያ የሶላር ፓኔል ኤሪያችንን ስንፈልግ ኤሪያ ኢኳልስ ሌንግዝ ታይም ዊዝድ ብለን የፓኔላችንን ሌንግዙንና ዊዙን ካወጣን በኋላ የእሱን ኤሪያ እናወጣለን። ያን ኤሪያ ካወጣን በኋላ ኢራዲያንስን ከየት ነው የምንወስደው? ኤስቲሲ ኮንዲሽን ይባላል። ስታንዳርድ ቴስት ኮንዲሽን 1000 ዋት ፐር ሜትር ስኩዌር እንወስዳለን ማለት ነው። ሶ በዚህ መሰረት ፓወር ኢንፑታችንን ማግኘት እንችላለን። ፓወር ኢንፑታችን ኢራዲያንሱ ስንት ነው? 1000 ዋት ፐር ሜትር ስኩዌር። ሶ ኤሪያችን የዚህኛው 51 ሳንቲም ነው። ቁመቱ ደግሞ 1 ሜትር ነው ማለት ነው የዚህ ፓኔላችን። ሶ እዚህ ጋር ፓወር ዋታችን 60 ዋት ነው። ሶ 60 ዋት ጄኔሬት ያደርጋል ማለት ነው። አይሲሲዩ ቪሲሲዩ ደግሞ ቪኦሲዩ 20.8 ነው። አይሲሲዩ 3.68 ከ60 ዋት ምን ያህል ነው ማግኘት የምንችለው? ሶ ኤሪያችንን ስናባዛው 0.51 ሜትር ታይምስ 1 ሜትር ኢዝ ኢኳልስ ቱ 0.51 ሜትር ስኩዌር ይሰጠናል ማለት ነው። ሶ ኤሪያችን 0.51 ነው። ሶ ከሱ ጋር ኢንፑታችንን ስናባዛው ከ1000 ጋር 0.51 ሜትር ስኩዌር ሲባዛ ሜትር ስኩዌር በሜትር ስኩዌር ይጠፋል። 1000 ሲባዛ በ0.51 የፈጠነ እስቲ ከእናንተ 510 ይሰጠናል። ሶ 510 ዋት እናገኛለን ማለት ነው። ፒ ኢንፑት ፓወር ኢንፑት። ሶ ኤፊሺየንሲያችንን ስንፈልግ ኤፊሺየንሲ ኢዝ ኢኳልስ ቱ ፒ አውት የፓኔላችንን ማለት ነው ኦቨር ፒ ኢንፑት ታይምስ 100%። ሶ ፒ አውት ስንት ነው የመጣልን? ፒ አውቱ የዚህኛው 60 ነው። 60 ዋት ኦቨር የዚህኛው የመጣልን ኢንፑቱ በ1000 ራዲያንስ 510 ዋት ሲባዛ በ100 ከዛ ኤፊሺየንሲያችንን እናገኛለን ማለት ነው። ኤፊሺየንሲው ስንት እንደሆነ ኮመንት ላይ አስቀምጡልኝ ማለት ነው። ቴንክ ዩ